ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ አይናችሁ ዳርቻ ላይ ይችባጭ እየወጣች ያስቸገረቻችሁ ልጆች ካላችሁ ይችን አጭር መረጃ ልንገራችሁ ብዬ ነው። ይቺ አይነ ዳርቻ ላይ የምትወጣ እባጭ እስታይ ወይም ደግሞ ቻላ ሲሆን ከሁለት አንዱ ልትሆን ትችላለች። እስታይ የምንለው አይናችን ሽፋሽፍት ላይ ቅባታማ ነገር የሚያመነጨው እጢ ብሎክ ሲሆን ሲታገድና በባክቴሪያ ኢንፌክት ሲሆን ወይም ደግሞ ባክቴሪያ ሲያጠቃው የምትመጣ ህመም ነች። ኢንተርናል ልትሆን ትችላለች፣ ከውስጥ በኩል ልታብጥ ትችላለች፣ ወይም ደግሞ ኤክስተርናል ልትሆን ትችላለች፣ ከውጭ ላይ ልታብጥ ትችላለች። ምልክቱን ባጭሩ ስናይ እባጭ ይኖረዋል፣ ህመም ይኖረዋል፣ እንባ ይረግፋል፣ ብርሃን ማየት ሊያስፈራን ይችላል፣ ፈሳሽ ወይም ዲስቻርጅ ሊኖረው ይችላል። አንዳንድ ሰዎች ላይ ደግሞ ማሳከክ ሊኖረው ይችላል። እንግዲህ አጋላጭ ምክንያቶቹን ስንመለከት ለዚች ለአይን እባጭ ድሮ ከነበረብን እንግዲህ ከስታይ አገግመን ድነን ከሆነ ድጋሚ የመምጣት እድሉ ሀይ ነው ማለት ነው። ሌላ የቆዳ ህመም ካለብን፣ ስኳር በሽተኞች ከሆኑ፣ የሰውነት ቅባታቸው የጨመረ ከሆነ ለዚች ለስታይ ወይም ደግሞ አይን ዳርቻ ላለች ብጉር መሳይ እባጭ ተጋላጭነታቸው የሰፋ ይሆናል ማለት ነው። ለዚች ለስታይ ወይም ደግሞ ብጉር መሳይ እባጭ ህክምናው ዋናው ህክምና በቤት ውስጥ የሚደረግ ህክምና ነው። አብዛኛዎቹ ከ1 እስከ 2 ሳምንት ባለው ጊዜ ውስጥ ቤት ውስጥ በራሳቸው ጊዜ የሚጠፉ ወይም ደግሞ የሚያገግሙ ናቸው። ስለዚህ ቤት ውስጥ ምን እናድርግ? ፎጣ ውሃ ውስጥ በመንከር ለብ ያለ ውሃ ውስጥ ሞቅ ያለ ውሃ ውስጥ በመንከር ከ10 እስከ 15 ደቂቃ ጫን ብለን መያዝ ይኖርብናል። እዛ ውስጥ ያለውን ቅባት የተጠራቀመውን ቅባት ስለሚያቀልጠውና ወደ ሌላ ቦታ እንዲፈስ ወይም ፍለው እንዲያደርግ ስለሚያደርገው አንደኛ ህመሙን ይቀንስልናል፣ ሁለተኛ የማገገም እድላችንን እጅግ በጣም ይጨምርልናል ማለት ነው። ኮንታክት ሌንስ ወይም ደግሞ የአይን መነጽር የምንለብስ ከሆነ መነጽር ማስወገድ ይኖርብናል። ሜካፕ የሚጠቀሙ ሰዎች ካሉ ሜካፑንም ማስወገድ ይኖርባቸዋል። ይህን ተጠቅመን ከ1 እስከ 2 ሳምንት ውስጥ ማጠፋ ከሆነ ሐኪም ቤት በመሄድ አንቲባዮቲክስ ሊታዘዝላቸው ይችላል። መግል ቋጥራ ከሆነ ደግሞ በቀዶ ጥገና ልትወገድ ወይም ደግሞ ድሬን ልትደረግ ትችላለች ማለት ነው። እንግዲህ ድጋሚ እንዳይመጣብን ምን እናድርግ? አንደኛ እጃችንን ሳንታጠብ አንነካካ። ጊዜው ያለፈበት ሜካፕ አለመጠቀም፣ ማታ ማታ በሚተኙበት ሰዓት ላይ ሜካፕ ተጠቅሞ አለመተኛት። እነዚህ ነገሮች በማድረግ እንዳይመላለስ ማድረግ ይቻላል። ይችኛዋን እባጭ ማለት ነው። ይቺ እስታይ የምትባለው ናት። ህመም ካላት፣ አጣዳፊ ከሆነች፣ እንባ የሚረግፍ ከሆነ፣ ፈሳሽ ካለው ማለት ነው። ቻላ ሲሆን የሚባለው ግን ብዙ ጊዜ ከ2 ሳምንት በላይ የቆየ ምንም አይነት ህመም የሌለው እባጭ ነው። በተመሳሳይ መንገድ ቤት ውስጥ ማከም ይቻላል። ካልሆነ ደግሞ ሐኪም ቤት ሂዶ ድሬን ማስደረግ ወይም ደግሞ እንዲወጣ ማድረግ ይቻላል ማለት ነው።